መቻቻል ወይስ መቻል? ተዛብቶ ትርጉሙ የሁለቱ ቃላት ሲነገር ይሰማል በበርካታ አካላት። መቻል የአንድ ወገን ነው፣ መቻቻል የጋራ። ባለማወቅ ይሁን በታወቀ ሴራ ይሰማል ዘወትር አንድ ሆኖ ሲጠራ። አንዱ ተበድሎ የግፍግፍ ተጭኖት በተደጋጋሚ ሚዛን አጋድሎበት ይመስላል ለሰሚ ችግር የሌለበት። የአስታራቂ ቋንቋ ይሰማል ዘወትር መቻቻል ነው ጥሩ እንባባል ይቅር። አንድ ወገን አጥፍቶ በደል ባደረሰ ምስኪኑ ተበዳይ ምን ነው በሱ ባሰ። በእርግጥ ይታወቃል የመጽሐፉ ቃል ግራህን ሲመቱህ ቀኝህን ስጥ ይላል። ይህ ቃል ተገቢ ነው የማይዛነፍ ግን እስከ ዘላለም አላለም መጽሐፍ። አሁን በአመዛኙ እንደምናየው መቻቻል ቀረና መቻል ተብየው የሁለቱን ዋጋ ጠቅሎ ያዘው። ያለ ቦታው ገብቶ እየዘባረቀ ያንዱ ሞራል ሲካብ የሌላው ደቀቀ። መቻቻል ውሸት ነው መቻል አሸንፏል። ጊዜውን ይጠብቅ የሱም ቀን ይደርሳል።